ሰውነታችን ሚነራል ሲያጥረው የሚሰጠን ማስጠንቀቂያ አለ። ከነዚህ ማስጠንቀቂያዎች መካከል ለምሳሌ ዚንክ ሲያጥረን ቆዳችን ላይ ራሽ፣ የፀጉር መነቃቀል፣ አላስፈላጊ ብጉር፣ የቁስል ቶሎ አለመዳን ናቸው። ማግኒዥየም እጥረት ሲኖር የጡንቻ ህመም ወይም መቆረጣጠም፣ የእንቅልፍ ማጣት ችግር፣ ግራ መጋባት፣ ጭንቀት፣ የሆድ ቁርጠት ናቸው። አይረን እጥረት ሲኖር የአይን ቆዳ መጥቆር፣ የጥፍር መሰባበር፣ የፀጉር መነቃቀል፣ የትንፋሽ ማጠር እንዲሁም ደግሞ ድካም መኖር ነው። ፖታሺየም ሲሆን ደግሞ የጡንቻ መላላት፣ ራስን የመሳት ወይም ደግሞ ፌንት የማድረግ፣ የልብ ምት መዘበራረቅ፣ የሆድ ቁርጠት ነው። ስለዚህ መላው ምንድነው? ወይም ደግሞ ከምን ምግብ እናገኛቸው? ዚንክ ለምሳሌ የዱባ ፍሬ ወይም ቺያ ሲድ፣ ቦሎቄ፣ ቀይ ስጋ፣ እንጉዳይ፣ ወተትና የወተት ተዋጽኦ ናቸው። ማግኒዥየም ሱፍ፣ ሙዝ፣ ስኳር ድንች፣ አቮካዶ፣ ስፒናች ነው። አይረንን ደግሞ ከቀይ ስጋ፣ ብሮኮሊ፣ ቦሎቄ፣ ስፒናች፣ ሀባብ እንዲሁም የመሳሰሉት ናቸው። ፖታሺየም ሙዝ፣ ስፒናች፣ ስኳር ድንች፣ ቲማቲም፣ ብርቱካን፣ ነጭ ቦሎቄ እንዲሁም አቮካዶ ከመሳሰሉት ምግቦች ማግኘት እንችላለን ማለት ነው።